ከህይወትህ ልታስወግዳቸው የሚገቡ 5 አይነት ሰዎች። አንዳንድ ጊዜ ህይወትህን የሚያበላሸው የምታደርገው ስህተት ሳይሆን ከማን ጋር እንደምትውል ነው። አንዳንድ ሰዎች እድገትህን ያበረታታሉ፣ ሌሎች ደግሞ ሳታስተውል ኃይልህን፣ ጊዜህን፣ ሰላምህንና እምነትህን ቀስ በቀስ ያሟጥጣሉ። ከእነሱ ጋር መቆየት ከምትገምተው በላይ ውድ ዋጋ ሊያስከፍልህ ይችላል። በዚህ ቪዲዮ ከህይወትህ ልታረቃቸው የሚገቡ 5 አይነት ሰዎችንና እነሱ በህይወትህ ውስጥ ከቀጠሉ ምን አይነት ጉዳት እንደሚያስከትሉ እናያለን። ይህ ቪዲዮ እስከ መጨረሻው ተመልከት። ምናልባት ዛሬ ከምታውቃቸው ሰዎች መካከል ማንን በህይወትህ ማቆየት እንዳለብህና ማንን በአክብሮት መራቅ እንዳለብህ የሚቀይር አንድ ውሳኔ ልትወስን ትችላለህ። አንደኛ፣ ሁልጊዜ የሚያሳንሱ ሰዎች። በህይወትህ ውስጥ በጣም አደገኛ ከሆኑ ሰዎች መካከል አንዱ ዋጋህን የሚያሳንስ ሰው ነው። እነዚህ ሰዎች ለማደግ ያለህን ፍላጎት፣ ያለህን ችሎታና የምትጥረው ጥረት ከማየት ይልቅ ድክመትህን ብቻ ለማሳየት ይፈልጋሉ። አንዳንድ ጊዜ በፊትህ የሚናገሩት ነገር ቀላል ቢመስልም በተደጋጋሚ ሲደገም ራስህ ያለህን እምነት ሊያጠፋ ይችላል። ሰው በየቀኑ አንተ አትችልም፣ ይህ ላንተ አይሆንም፣ ከአንተ ምንም አይጠበቅም የሚሉ ቃላትን ሲሰማ ቀስ በቀስ የራሱን አቅም መጠራጠር ይጀምራል። አንዳንድ ሰዎች ራሳቸውን ለመሞከር ያልደፈሩትን ነገር ሌሎችም እንዳይሞክሩ ይፈልጋሉ። ነገር ግን ሁሉንም ትችት እንደማሳነስ መውሰድ አይገባም። አንዱ ጥሩ ሰው ስህተትን ሊነግርህ ይችላል፣ ነገር ግን ዓላማው እንድትሻሻል ማገዝ ነው። የሚያሳንስህ ሰው ግን እንድትሻሻል አይፈልግም፣ እንድትጠራጠር ይፈልጋል እንጂ። ስለዚህ ራስህን ጠይቅ፣ ይህ ሰው እኔን እያሻሻለኝ ነው ወይስ እያወረደኝ ነው? በህይወትህ ውስጥ የሚኖሩ ሰዎች አስተሳሰብህን፣ እምነትህን እና የወደፊት ጉዞህን ሊጎዱ ወይንም ሊያሳድጉ ይችላሉ። ስለዚህ ዋጋህን የሚያስታውሱ፣ ህልምህን የሚደግፉና የተሻለ ሰው እንድትሆን የሚያነሳሱን ሰዎች ምረጥ። ሁለተኛው፣ ሁልጊዜ አሉታዊ የሆኑ ሰዎች። በህይወትህ ውስጥ ከሚያሳንሱህና እድገትህን ከሚገቱ ሰዎች መካከል ሁልጊዜ አሉታዊ የሆኑ ሰዎች ይገኙበታል። እነዚህ ሰዎች በየነገሩ ችግርን፣ ውድቀትንና አለመቻልን ብቻ የሚያዩ ናቸው። ለእነሱ ሁልጊዜ አንድ ነገር ለምን እንደማይሆን ምክንያት አለ። እንደ አዲስ ነገር ለመጀመር ስትፈልግ ከማበረታታት ይልቅ የሚያሳዩህ አደጋዎችን ብቻ ነው። አይሳካልህም፣ ብዙ ሰዎች ሞክረው አልተሳካላቸውም፣ ለምን ራስን ታዳክማለህ? እንደነዚህ ያሉ ንግግሮችን ሁል ጊዜ ከሰማህ ቀስ በቀስ አስተሳሰብህን ሊቀይሩ ይችላሉ። አንተም ከመሞከር በፊት መፍራት፣ ከመጀመር በፊት መጠራጠር ትጀምራለህ። ትልቁ ችግር የአሉታዊ ሰዎች ተጽዕኖ በቀላሉ ስለማይታይ ነው። አንድ ቀን ብቻ ከነሱ ጋር መዋል ትልቅ ጉዳት አይመስልም። ነገር ግን በየቀኑ ከነሱ ጋር ስትቆይ የእነሱ አመለካከት በአንተ ላይ ተጽዕኖ ያሳድራል። ሰዎች በአብዛኛው ከሚቀርቧቸው ሰዎች አስተሳሰብ ይቀበላሉ። ሁልጊዜ ቅሬታ፣ ችግርና ተስፋ መቁረጥ የሚናገሩ ሰዎች ከእነሱ ጋር ያሉትንም ወደዚያው አመለካከት ሊጎትቱ ይችላሉ። ምሳሌ፣ አንድ ሰው ህልምህን ስትነግረው የመጀመሪያ ምላሹ ይህ አይቻልም ከሆነ ይህ ሰው ችግሩን ብቻ እያየ ነው። ነገር ግን አዎንታዊ አስተሳሰብ ያለው ሰው እንዴት ማድረግ እንችላለን ብሎ ይጠይቃል። ይህ ማለት ግን እውነታው የራቀ ሁልጊዜ አዎንታዊ መሆን አለብህ ማለት አይደለም። ጥንቃቄ የሚያስፈልጉ ነገሮችን መመልከት ጥሩ ነው። ነገር ግን ሁልጊዜ ችግሩን ብቻ ማየትና መፍትሄ አለመፈለግ ሰውን ወደ ኋላ ይጎትታል። ስለዚህ ከህይወትህ ሙሉ በሙሉ ሰዎችን ማጥፋት ሳይሆን ከእነሱ የሚመጣውን አሉታዊ ተጽዕኖ መጠንቀቅ አለብህ። ሰላምህን የሚጠብቁ፣ ህልምህን የሚያበረታቱና እድገትህን የሚደግፉ ሰዎችን በቅርብህ አቆይ። ሶስተኛው፣ የሚጠቀሙብህ ሰዎች። እነዚህ ሰዎች የሚቀርቡህ ለአንተ ያላቸው እንክብካቤ ስላላቸው ሳይሆን ከአንተ ሊያገኙት የሚፈልጉት ጥቅም ስላለ ነው። አንተ ስትረዳቸው፣ ስትሰጣቸው ወይም አንድ ነገር ስታደርግላቸው ብቻ በአቅራቢያህ ይገኛሉ። ነገር ግን አንተ ችግር ላይ ስትወድቅ፣ ድጋፍ ስትፈልግ ወይም አንተ እርዳታ ስትጠይቅ በቀላሉ ይርቃሉ። ትልቁ ችግር እነዚህ ሰዎች ብዙ ጊዜ መጀመሪያ ላይ
ራሳቸው እንደ ጥሩ ሰው ማሳየታቸው ነው። ብዙ ይንከባከቡሃል፣ ፍቅርና ቅርበትን ያሳዩሃል። ነገር ግን ዋናው ዓላማቸው ከአንተ የሚያገኙትን ጥቅም ማግኘት ነው። ለምሳሌ አንተ ብቻ ልትረዳኝ ትችላለህ፣ እንዳንተ ያለ ሰው አልነበረኝም፣ ይህ ነገር ለኔ ብቻ አድርግልኝ። እንደዚህ ያሉ ቃላት አንዳንዴ ልብህን ሊነኩ ይችላሉ። ነገር ግን ሰውየው ሁል ጊዜ እየጠየቀ እንጂ አንተ ምንም የማይመልስ ከሆነ ያለውን ግንኙነት መመርመር ያስፈልጋል። አንዱ ሁል ጊዜ የሚሰጥ ሌላው ደግሞ ሁል ጊዜ የሚቀበል ከሆነ ይህ ግንኙነት ሚዛናዊ አይደለም። እነዚህ ሰዎች ከጊዜ በኋላ ገንዘብህን፣ ጊዜህን፣ ጉልበትህንና ስሜትህን ሊያሟጥጡ ይችላሉ። ምክንያቱም ሁል ጊዜ ለሌሎች መስጠት እስከቀጠልክ ድረስ ራስህን መንከባከብ ትዘነጋለህ። ስለዚህ ደግ መሆን ማለት ሁሉም ሰው እንዲጠቀሙብህ መፍቀድ አይደለም። መርዳት በጎነት ነው። ነገር ግን የራስህን ዋጋና ድንበር ማስጠበቅም እንዲሁ አስፈላጊ ነው። አስታውስ፣ ትክክለኛ ሰዎች የሚያስፈልጋቸው ነገር ሲኖር ብቻ አይፈልጉም። አንተ ራስህን ስለሆንክ ዋጋ ይሰጡሃል። ስለዚህ የሚጠቀሙብህን ሰዎች ለመለየት ተማር እና ጊዜህን ከሚያከብሩ ሰዎች ጋር አሳልፍ። አራተኛው ምስጢርህን የማይጠብቁ ሰዎች። በሕይወት ውስጥ እጅጉ ጥንቃቄ ልታደርግባቸው ከሚገቡ ሰዎች መካከል ምስጢርህን የማይጠብቁ ሰዎች ይገኙበታል። ምክንያቱም ምስጢርህን ብቻ ሳይሆን እምነትህን፣ የግል ክብርህንና የውስጥ ሰላምህን የሚመለከት ነገር ነው። አንድ ሰው የግል ጉዳይህን፣ የውስጥ ስሜትህን፣ ችግርህን ወይንም የወደፊት እቅድህን ስትነግረው በእሱ ላይ እምነት ጥለሃል ማለት ነው። ይህንን እምነት የማይጠብቅ ሰው ግን የሰጠኸውን ክብር አያከብርም። እነዚህ ሰዎች ብዙ ጊዜ የነገርካቸውን ነገር እንደ ወሬ ይጠቀሙበታል። አንተ ይህንን ለማንም አትንገር ብለህ ብትነግራቸውም እነሱ ግን ለአንድ ሰው ብቻ ነው የምነግረው በማለት የነገርካቸውን ነገር ሊያስፋፉት ይችላሉ። ከዛም ያልፋል። የአንተ ጉዳይ ከሰው ወደ ሰው እየተላለፈ በመጨረሻ ለማወቅ ያልፈለካቸውን ሰዎች ዘንድ ሊደርስ ይችላል። ይህም ለአንተ የስሜት ጉዳት፣ እፍረት ወይንም በሰዎች ላይ እምነት እንድታጣ ሊያደርግህ ይችላል። ትልቁ ጉዳት የሚመጣው ከመረጃ መጋለጥ ብቻ አይደለም። አንድ ሰው እምነትህን ሲሰብር ከዚያ በኋላ ሌሎች ሰዎች ልብህን ለመክፈት እንድትፈራ ሊያደርግህ ይችላል። ስለዚህ ሁሉንም ነገር ለሁሉም ሰው መናገር አያስፈልግም። ሰውን በቅርብህ ከማስገባትህ በፊት በተግባሩ ተመልከተው። ምስጢርህን የሚጠብቅ ሰው በቃሉ ሳይሆን በተግባሩ ይታወቃል። ነገር ግን ይህ ማለት ሁሉንም ሰው አትመን ማለት አይደለም። ታማኝ፣ አክባሪና የሌሎችን ግላዊነትን የሚጠብቁ ሰዎች አሉ። ዋናው ነገር ለትክክለኛው ሰው ትክክለኛውን ነገር መናገር መማር ነው። አስታውስ፣ ምስጢርህ ዋጋ ያለው ነገር ነው። ለማንም ሰው በቀላሉ የሚሰጥ አይደለም። እምነትህን የሚጠብቁ፣ ክብርህን የሚያከብሩ እና ከጎንህ የሚቆሙ ሰዎችን ምረጥ። በሕይወት ውስጥ የምትቀርባቸው ሰዎች በጥንቃቄ መምረጥ አለብህ። ምክንያቱም አንዳንድ ሰዎች በአካል ቢቀርቡም በአስተሳሰብ፣ በሰላምና በእድገትህ ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። ሁልጊዜ የሚዋሹ ሰዎች፣ የማያከብሩ ሰዎች እና እምነትን የሚያፈርሱ ሰዎች በሕይወት ውስጥ ቦታቸውን ልታሳውቃቸው ይገባል። ሰዎችን መጥላት አይደለም፣ ነገር ግን ራስህን፣ ጊዜህንና ሰላምህን መጠበቅ ጥበብ ነው። ትክክለኛ ሰዎች ሕይወትን ያሻሽላሉ። ትክክል ያልሆኑ ሰዎች ደግሞ እድገትህን ሊያዘገዩ ይችላሉ። ስለዚህ የሚያሳንሱህ ይልቅ የሚያበረታቱህን፣ የሚጠቀሙብህ ይልቅ የሚያከብሩህንና የሚያስጨንቁህ ይልቅ ሰላምህን የሚሰጡህ ሰዎች ምረጥ። ዛሬ ሐሳቤን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።